ዛሬው ክላስ ላይ የምናየው ስለ ሪስክ ማናጅመንት ነው። ሶ ሪስክ ማናጅመንት ስንል ምን ማለት ነው የሚለውን ጀምሮ እናያለን። እሺ ሪስክ ማናጅመንት ማለት ምንድነው? ሪስክ ማናጅመንት እንዴት ነው የሚሰራው? እንዴት ነው የሚሆነው የሚለውን በደንብ ፊገር አድርገን ከእናንተ ጋር ትንሽ ደቂቃ ሰጠን እናየዋለን ማለት ነው። ሶ ሪስክ ማናጅመንት ማለት ምንድነው? በትሬደር ደረጃ ምንድነው የሚባለው? እሺ በእናንተ ደረጃ በህይወታችሁ መሰረትስ ምንድነው የሚባለው? አይደል? ሶ ይሄን ነገር ማንሳት የምፈልገው ከህይወታችሁ ነው መጀመር የምፈልገው። ለምሳሌ ቤተሰቦቻችሁ እናንተ እንዳትጎዱ ብዙ ነገሮችን እየቆጠቧችሁ ነው አይደል ያሳደጓችሁ? ሶ መቆጠብ እንደማለት ነው የመጀመሪያው መቆጠብ፣ ከዛ በኋላ ላይ ራሱን መቆጠብ፣ ከዛ የሆነ ነገር ትክክለኛ ሲሆን አድርግ፣ ትክክለኛ ካልሆነ አታድርግ። እየተመከርን ያደግነው እንደዛ ነው። ትክክል የሆነው እንደዚህ ነው፣ ስለዚህ ይሄ ስህተት ነው፣ ይሄን ነገር ከነካ እንደዚህ ትሆናለህ ትባላለህ። ህፃን ሆነ ሶ ይሄ እሳት ነው ከነካው ያቃጥላል፣ ስለዚህ ምንድነው ሄጄ ልንካው ትልና ሂደ ስትነካው ያቃጥላል፣ ሁለተኛ ትነካዋለህ አትነካው። ከሪስክ ማናጅመንት ላይ ራሱ ሰው ምን ማድረግ አለበት ሲባል መማር አለበት። ስለዚህ አታርግ የተባልከውን ነገር አታደርግ እንደማለት ነው። ይሄን ፖዚሽን መውሰድ የፈለኩበት ሊገባችሁም ይችላል ላይገባችሁም ይችላል። አንድ ትሬደር ለመሆን ሪስኩን ማኔጅ ማድረግ አለበት። ምን ይላል አባባል አንዳንዶቹ ሲተርቱ፣ ሁለት እግር ስላለ ሁለት ዛፍ አትወጣም ነው። ገንዘብ ስላለ ሁሉንም ነገር አታደርግም። ሁሌም ትርፍ ሳይሆን ኪሳራ አለበት ማለት ነው። አንድ ሰው ትሬደር ሆኖ ሲገባ $100 ቢኖረው ካልኩሌሽናችንን እንጀምራለን። $100 ቢኖረው ይሄም $100 ስኬል ማድረግ መቻል አለበት። አንድ ትሬደር ሲሆን $100 አለው፣ እቺ $100 ስኬል መሆን አለባት። ወደ ምን ማደግ መቻል አለባት። ስኬል ስትሆንስ የምንገባበት ፖይንት መኖር አለበት። እንዲገባችሁ ነው። አካውንታችን ላይ ስንት አለ? $100 አለ። አንድ ሰው አካውንቱ ላይ $100 ቢኖረው ስንቱን ተጠቅሞ ስንቱን ቆጥቦ ስንቱን ማስቀመጥ አለበት? ለምሳሌ የቁጠባ አካውንት እኮ ይኖራችሁ። ከታመምኩኝ ምን ካልኩኝ ብላችሁ የምታስቀምጡት፣ ይሄ ምበላበት ነው፣ ይሄ ምጠጣበት ነው ምናምን ብላችሁ የምታስቀምጡት ከላይፍ ስታይላችሁ ጋር አያይዙት። ሶ እኔ ትሬደር ነኝ። ይሄን $100 ስኬል ማድረግ እፈልጋለሁ። ወደ ምን? ይሄን $100 ማሳደግ እፈልጋለሁ። ይሄን $100 ሳሳድገው ወደ ስንት ብር ላሳድገው? ታርጌት የምንለው ኤሪያዎችን አለ። ሶ ታርጌት አለን። ስለዚህ ታርጌቴ የሆነ ያክል ገንዘብ ነው ማለት ነው። ስለዚህ ታርጌቴን እዚህ ጋር ላድርገው። ይሄን ነገር $1000 ማድረስ አለብኝ። $1000 ማድረስ አለብኝ። ታርጌቴ ስንት ነው? $1000። ስለዚህ $1000 ለመስራት ምን ማድረግ አለብኝ? አንደኛው ሪስክ ማናጅመንት መጠቀም። ሪስክ ማናጅመንት ማለት ገንዘባችንን በአግባቡ መጠቀም ማለት ነው። ባመንበት ነገር ይሆናል ብለን ባሰብንበት መንገድ ገንዘባችንን መጠቀም ማለት ነው። ካላመንክበትስ ገንዘብ አገዛበትም። መንገድ ላይ ልብስ በጣም የሚያምር ልብስ ብታይ ዝም ብለህ ሂደህ ትገዛለህ እየሮጥክ? ገንዘብ ስላለ በጣም ብዙ ልብሶች አሉ ቤት ውስጥ። ሶ እየሮጥክ ሂደህ ልብስ ትገዛለህ? አትገዛም። ምክንያቱም ምንድነው? ልብስ የመግዛት እቅድ ስለሌለ የማትገዛበት ምክንያት ማለት ነው። አሁንስ $1000 ታርጌት አለኝ። ሶ የመጀመሪያው አንድ ትሬደር ምን ማወቅ አለበት? ኢንትሪ ዞኑን ማወቅ አለበት። ኢንትሪ ዞኑን ማወቅ አለበት። አንድ ትሬደር ኢንትሪ ዞኑን ካወቀ በኋላ ምን ማድረግ አለበት? ስኬል ለማድረግ ማሰብ መቻል አለበት። አያችሁት? ስኬል ለማድረግ ያን ገንዘብ ለመቀየር። ሁለተኛውስ የሚጠቀመውን ሎት ሳይዝ ማወቅ አለበት። ምንድነው ሎት ሳይዝ?
ሎት ሳይዝ ምንድነው? የገንዘቤን ምን ያክል ፐርሰንት ሪስክ ማድረግ አለብኝ ሎት ሳይዝ ነው። $100 ካለኝ ከ$100 ላይ ስንት ብር ከስሬ ስንት ብር ላትርፍ? በቃ እነዚህ ፖይንቶች ካሉት አንድ ሰው ሙሉ በሙሉ ያቺን ዞን ይዞ መሄድ ይችላል። በሪስክ ማኔጅመንት ዲሲፕሊናችን ሳይኮሎጂያችን እንዳለ ሆኖ ሶ ኢንትሪ ዞን አለኝ፣ ከዛ ሎት ሳይዝ አለኝ፣ ታርጌት አለኝ፣ $1000 ማድረስ እችላለሁ። ሶ ሁሌ ምን አርጉ ነው ያልኳችሁ? ሪስክ ኦንሊ $100 ካላችሁ ወይም 100% ከሆነ 30%ታችሁን ብቻ ሪስክ አድርጉ። ኦንሊ 30% ሪስክ የአካውንታችሁን 30% ሪስክ አድርጉ። እንደኔ አባባል ነው። የሌላ ሰው አባባል ደግሞ ሌላ። ሪስክ ኦንሊ 30% ሩላችን ነው። ይሄ እቺኛዋ ሩል ብለን እናስቀምጣት። ስለዚህ ሩላችን ምንድነው? የህጋችን ወይም ደግሞ እኛ ያስቀመጥነው ህግ ምንድነው? የአካውንታችንን 30% ብቻ መጠቀም። ከዛስ የአካውንታችንን 30% ስንጠቀም ምን እናቃለን? ሎት ሳይዛችንን እናቃለን ማለት ነው። ሶ ምን ያደርጋል? ሎት ሳይዛችን ማኔጅ ያደርጋል። ምኑን? ቀጥታ ሙሉ በሙሉ ምን ማኔጅ ያደርግልናል? እቺኛዋ ኤሪያ ተመጣና እዚህ አካባቢ ላይ ምን ያደርጋል? እቺኛዋ በስንት ሎት ሳይዝ መግባት እንዳለብኝ ማኔጅ ያደርገናል። ማኔጅ ማድረግ ማለት ራስን እንትን መስጠት፣ ለራስ ይሄን ያክል ነው ብለን ለራሳችን ፖይንት እንድንሰጠው ያደርገናል ማለት። ስለዚህ አንድ ሰው $100 ቢኖረው በስንት ሎት ሳይዝ መግባት አለበት ማለት ነው? የምናወራው ስለ ሪስክ ማኔጅመንት እስከሆነ ድረስ አንድ ሰው ምን ያክል ነው አካውንቱ ሪስክ ማድረግ ያለበት? ሶ በተለይ መጀመሪያ አካባቢ ላይ እኔ 1 to 2 ነው፣ 1 to 3 ነው፣ 1 to 4 ነው፣ 1 to 5 ነው እያለ የአካውንቱን ስኬል እያስቀመጠ ይሄዳል ማለት ነው። ሶ በዚህ ደረጃ ላይ እንግዲህ አንድ ሰው $100 አካውንት ካለው ወዴት ነው ፍሊፕ ማድረግ ያለበት ነው? ሶ ታርጌታችን $1000 ለመግባት ነው። ሶ ምን ያክል ነው ታርጌት ማድረገው? ምን ያክል ነው ደግሞ የአካውንቴን ሳይዝ ሪስክ ማድረገው? ሶ ሪስክ ኦንሊ 30% ነው የኔ ሩል። የሌላው ደግሞ 25 ይሆናል፣ 20% ይሆናል፣ 10% ይሆናል። ግን ሪስክ እስካላደረጋችሁ ድረስ ምንም አይነት ፕሮፊት አታገኙም። አሁንም ልንገራችሁ፣ ሪስክ እስካላደረጋችሁ ድረስ ምንም አይነት ፕሮፊት አታገኙም። ሰው 30 ብር ከአካውንታችን ላይ 30 ብር ለማጣት ዝግጁ ካልሆን የሚቀጥሉትን ገንዘቦች ልንሰራቸው አንችልም። ስለዚህ ማሳመን ያለባችሁ የመጀመሪያው ትልቁ ነገር እሱ ሳይኮሎጂ ላይ ነው። ግን እንዴት ነው የምታረጉት? ራሳችሁን ማሳመን። $100 ላይ $30 በቃ ሉዝ ላረገው ነው። ስለዚህ ሉዝ ማረገው ግን ኢንትሪ አለኝ፣ ኢንትሪ ቤዝ የሆነ ነው፣ ሎት ሳይዝ ቤዝ የሆነ ነው፣ ታርጌት ቤዝ ያረገ ሙቭ ነው የምታረጉት ማለት። ሶ ለምሳሌ ምን አረጋለሁ? የመጀመሪያው ላይ ምን አረጋለሁ? 30 ብር ስንት አረኩኝ? $30 ሪስክ አረኩኝ። $30 ሪስክ አድርገን ስንት ብር ነው መጠበቅ ያለብን? ያ ነው ፖይንቱ። አያችሁ፣ አሁን ሪስክ ቱ ሪዋርድ ፖይንት ላይ እንመጣለን ማለት ነው። አሁን ሪስክ ማኔጅመንት ላይ ነን። እዚሁ ጋር ደግሞ አንድ ፖይንት እንጨምርለታለን፣ ሪስክ ቱ ሪዋርድ። አሁን ሪስክ አድርገናል ስንት ብር? 30 ብር ሪስክ አድርገናል። ከዛ በኋላ ሪስክ ቱ ሪዋርዳችን ደግሞ ስንት ነው መሆን ያለበት? ስንት ነው ሪስክ አድርገን ስንት ማግኘት ያለብን? አለመንገብገብ። ይሄን ምነግራችሁ ነገር ብዙዎቻችሁ ጋር ስላለ ነው። ሪስክ ታረጋላችሁ፣ 100 ፒፕስ እንደሄደ አየር ላይ መዝጋት። 100 ፒፕስ እንደሄደ አየር ላይ በቃ ማርኬቱ እናንተ እንደምታስቡ አይደለም ነው። የመጀመሪያው ራሳችሁን ማሳመን ያለባችሁ ዲሲፕሊንድ መሆን አለባችሁ። እንመለስበታለን። ሪስክ ቱ ሪዋርድ ሬሾ ላይ ምን ማድረግ አለብን? ለምሳሌ ኦን ታርጌት ለራሳችሁ ፖይንት ማውጣት አለባችሁ። 1 to
ያዙት 1 2 2 ከዛ ወይም ደግሞ 1 2 3 ወይም ደግሞ 1 2 4 ኦን ታርጌት በቃ ይበቃችኋል። ይሄን አካውንት ስኬል አድርገን ለማሳደግ ከፈለጋችሁ ከነዚህ ሪስክ ቱ ሪዋርድ ሬሾዎች መንቀሳቀስ የለባችሁ፣ ራሳችሁን መገደብ አለባችሁ ማለት ነው። በጣም ብዙ ሊሄድ ይችላል፣ በጣም ትክክል ልትሆኑ ትችላላችሁ፣ ታርጌቱ ምናምን ኤቭሪቲንግ አሪፍ ሊሆን ይችላል። ግን ከዚህ ሪስክ ሪዋርድ ውጪ የምታገኙት ከሆነ ፖይንት የለውም ማለት ነው። ምክንያቱም ትጥሳላችሁ። የሆነ ሰዓት ላይ ብዙ ለማግኘት ስትሉ በብሬክ ኢቭን ልትወጡ ትችላላችሁ ወይ በኤስኤል ልትወጡ ትችላላችሁ። ስለዚህ የትኛውን እንውሰደው? 1 2 3 እንውሰደው። ምክንያቱም እቺኛዋን ዞን ብቻ እንውሰዳት። ሪስክ ቱ ሪዋርድ ሬሾአችን የትኛው ይስራ? 1 2 3ዋ ብቻ ትስራ ጋይስ፣ ሌላውን እንተውና። ስለዚህ ሪስክ ቱ ሪዋርድ ሬሾ ላይ ስንት አለን? 1 2 3 ሶ አካውንታችን ላይ ሪስክ ያደረግነው ስንት ነው? እዚች ጋር ይሄው ሪስክ ነው። እቺኛዋ ሪስክ ሙሉ በሙሉ ሪስክ የተደረገች ገንዘብ ነች። እቺኛዋ ሪስክ ነች። ሶ አሁንም እንቀጥልበታለን። እቺኛዋ ሪስክ እንዴት ነው መሆን ያለባት ነው። ሶ ኢንትሪ ቤዛችሁን በደንብ ራሳችሁን ማሳመን። ያቺ አሁን ወዴት ነው የምንሄደው ማለት ነው? ሪስክ ቱ ሪዋርድ ሬሾ ላይ እንሄዳለን። ሶ አሁን የምንገባበት ሎት ሳይዝ ስንት መሆን አለበት ማለት ነው? የሚቀጥለው ዞናችን እሱ ነው። ሎት ሳይዝ ስንት መሆን አለበት? ምክንያቱም ይሄን ገንዘብ ለመስራትና 1 2 3 የአካውንታችንን 30% ሪስክ ለማድረግ ስንት ነው የሚያስፈልገው? ሶ ሌሎችን አይከፍትልንም በጎልድ ደረጃ ላይ አሁን ሶ 0.03 እንጠቀም። ሶ 0.03 ሎት ሳይዛችን ይሄ ነው። ሶ ሎት ሳይዝ ስንት ነው የተጠቀምከው ካልከኝ ይሄው የተጠቀምኩት ሎት ሳይዝ ይሄን ነው የሚያክለው። ስለዚህ ይሄን ያክል ሎት ሳይዝ ተጠቅሜ ነው የገባሁት ይላል። ሎት ሳይዝ እቺኛዋት እዚህ ጋር ተቀመጠልን። ሶ ወዴት እየሄደ ነው ማለት ነው? ይሄ ነገር ወደ ማሰብ እየሄደ ነው ማለት ነው። ማሰብ እየቻለ ነው። አካውንታችን ስንት አላት? 100 ብር። ሪስክ ማኔጅመንታችን 30% ሪስክ እናደርጋለን 30 ብር ማለት ነው። ከዛ በኋላ ወዴት ሄደ? ሎት ሳይዝ ስንት መግባት አለብኝ? በ0.03 ከዛ አሁን በ0.03 መግባት ካለብኝ ደግሞ ምን ማድረግ አለበት? ይሄ 0.03 ኦሬዲ ገንዘብ ምን ሰራበት ነው አይደል? ሶ የሚሰራው ደግሞ ሪስክ ቱ ሪዋርድ አለ አርአር ማለት ነው። ሶ ኔክስታችን ምንድነው ማለት ነው? አርአር ደሳይልም አያችሁ፣ ስቴፕ በስቴፕ ነው መምጣት ያለባችሁ። ሶ አርአራችን ስንት መሆን አለበት ጋይስ? ስናስበው 100 ፒፕስ አይደለም። ሶ 1 2 3 ነው አይደል ታርጌታችን። ሪስክ ቱ ሪዋርድ ሬሾአችን ስንት ነው? 1 2 3 ህጋችን ስንት ነው የሚለው 1% ሪስክ ታደርግና 3%ቱን ትጠብቃለህ። ሪስክ ሪዋርድ ማለት 30 ብር ሪስክ ታደርግና 1 2 2 ከሆነ ስንት ፐርሰንት ማለት ነው? 2%ቱን ትጠብቃለህ። የምኑን? የ60 ብሩን። ስንት ብር ይሆናል ማለት ነው? ሙሉ በሙሉ የ60 ብራችን የ30 ብራችን 60 ብር ይሆናል ማለት ነው። ስለዚህ አካውንታችን ወደ ስንት አደገ? ወደ 160 ብር አደገ። እኛ ግን የምንፈልገው በዚህ ሩል መሰረት አሁን ካለንበት ላይ 1 2 3 ነው። 1 2 3 ማለት ስንት ማለት ነው? የአካውንታችንን 3% ምን ያደረግነው? ሪስክ ያደረግነው። ስለዚህ አራራችን ስንት ነው? 1 2 3 አይደል ጋይስ? አራራችን 1 2 3 ሶ የአካውንታችንን ስንት ፐርሰንት ኖ ሪስክ ያደረግነውን 3% ነው ማሳደግ የምንፈልገው። ስለዚህ የአካውንታችንን 3% ኢንትሪያችን በጣም ጥሩ ከሆነና በደንብ ካገኘነው ይሄ 30 ብር ወደ ስንት ብር አደገ ማለት ነው? ወደ 90 ብር ያድጋል ማለት ነው። ወደ 90 ብር ያድጋል ሙሉ በሙሉ እቺኛዋ 90 ብር ትገባለች ማለት ነው። አሁን አካውንታችን ስንት ብር ገባ ማለት ነው? ከዛ ኖርማል አካውንታችን ይመጣና እዚህ ጋር ተመልሶ ስንት ይሰራል? እዚች ጋር እንመለስና 190 ብር ፕሮፊት እናገኛለን ማለት 190 ብር ፕሮፊት እናገኛለን። አሁን እዚህ ጋር አንድ ነገር እናደርጋለን። አያችሁት? 190 ብር ትርፍ እናገኛለን። ትርፍ ማናገኝ ከሆነ ምን የምናገኘውን ትርፍ ማናክ ከሆነ
ዝም ብለን ነው የምንለፋው ማለት ነው። ስለዚህ ምን ሆነ? አካውንታችን ላይ የነበረው 100 ብር 30 ብር ሪስክ አድርገን በ0.03 ስንት ነው 1 2 3 ገባን። ከዛ በኋላ 90 ብር አገኘን ሆነ እንበል። አሁንም ሪስክ ቱ ሪዋርድ ሬሾ ላይ ኤ ፕሮፊታችን ነው። ሉዝ ቢያጋጥመንስ? ሉዝ ቢያጋጥመን ደግሞ እዚች ጋር እንመለስና ራሷን ወደዚች እናርጋትና እቺን ኤሪያ ምን እንላታለን? ሙሉ በሙሉ ሉዝ ያደረግንባት ኤሪያ ነች። ስለዚህ አራራችን ይዘን ስንት ገባን ማለት ነው? ዋናው አካውንታችን ሜን አካውንታችን 60 ብር ገባ 70 ብር ገባ። ከዚህ በኋላ ስንት ትሬድ አለኝ? እዩት። ከዚህ በኋላ ስንት ትሬድ አለኝ? አሁንም በጣም ፖይንቱን ልንገራችሁ ብዬ ነው። 70 ብር አለኝ። አሁንም ቻንስ አለኝ ማለት ነው። ምክንያቱም ያለ ምክንያት አልገባም። ኢንትሪ ዞን አለኝ፣ ሎት ሳይዝ አለኝ፣ ታርጌት አለኝ። ያለዛ አልገባም። እሺ አሁንም ምን አደርጋለሁ? ልመለስና አካውንቴን ምን ማድረግ አለብኝ? ማሳደግ አለብኝ። ዘሴም ሜትድ የምጠቀም ከሆነ አካውንቴ እየመነመነ ሊመጣ ይችላል። ፍራቻ ሊኖርብኝ ይችላል። ምን ላድርገው? አሁንም 1 2 3 ሎት ሳይዜን እንትኔን ሪስክ ቱ ሪዋርድ ሬሾ ዘሴም ላድርገውና ከዛ በኋላ ወዴት ይሄዳል? ይሄኛው ተመልሰን ወደ 25% እንወስደዋለን ማለት ያ ማለት 0.25 የምንገባው ይሆናል ሎት ሳይዛችን ማለት ነው 0.025 ከፈለግን። ያለዛ ግን በሴም ስትራቴጂ በሴም ወይ ኦንሊ ሪስካችንን 30% አድርገን የመጨረሻው ትሬድ ሶስቱንም ሉዝ ስናደርግ 100 ብር ይቀራል፣ 10 ብር ይቀራል። የመጀመሪያዎቹን ሁለት ትሬዶች ሉዝ ብታረጉ የመጨረሻውን ዊን ካረጋችሁት 90 ብር ነው የሚኖራችሁ። ያ ማለት 30 ብር የራሳችሁ አለ፣ 10 ብር ትርፋችሁ አለ፣ አጠቃላይ 140 ብር ይመጣል ማለት ነው። በአንድ ትሬድ ሙሉ ኪሳራችሁን ትሸፍናላችሁ ማለት ነው። በየትኛውም አካውንት ሳይዝ ላይ ተጠቀሙት። በየትኛውም አካውንት ሳይዝ ስትጠቀሙት መሆን ያለበት ነገር ነው። 100 ብር ታርጌትን ያወጣውላችሁ ነው። እናንተ በራሳችሁ ታርጌት አውጡትና ከዛ በኋላ በየትኛውም ታይም ዞን ላይ ይሰራ በየትኛውም አካውንት ሳይዝ ላይ ይሰራላችኋል። $1000 ቢኖረኝ 300 ብር ሪስክ ታረጋለ፣ በ0.3 ሎት ሳይዝ ትገባለ፣ 900 ብር ትፈልጋለ። ከዛ በኋላ ስንት ይሆናል? አለቀ። ያ ነው ፕሮሰሱ። 1 2 3 ብቻ ፈልግ። ኢዚ ነው። 1 2 3 ማለት ይሄ ነው ጋይስ። ለምሳሌ በቀን ውስጥ አንድ ትሬድ ብቻ መውሰድ። ይሄው እዚህ ጋር ባይብል፣ ይሄው እዚህ ጋር ባይብል። ለምሳሌ አሁን የምናወራው ነገር ይሄን ነው። እንመለስና እዚህ አካባቢ ላይ እንደኔ እንደ ሆፓ ትሬድ አደራረግ ይሄኛው ካንድልስቲክ ሲዘጋ ባይ ብዬ ገባለሁ። ምክንያቱም ፒን ባር ስለሆነ ማለት ነው። እዚህ አካባቢ ላይ 46 70 ነው። ከዛ ይሄኛው ደግሞ 46 59 ነው። ስለዚህ 60 ኦሬዲ 60 ማለት ትችላላችሁ። እዚህ ጋር 60 ብናረገው ኦሬዲ 60 እናርገውና 100 ፒፕስ ሪስክ አረኩኝ ማለት ነው። አያችሁ 100 ፒፕስ ሪስክ አረኩና የምፈልገው ደግሞ ስንት ነው? 70 አይደል? 90 ፈልጋለሁ ማለት ነው። አያችሁ 90 ማለት የቱ ጋር ነው ያለው? እዚህ ጋር ይሄ ማለት ነው። የቱ ጋር ገባሁት? ከዚህ ጋር ባይ ብዬ ገባሁትና ከዛ እዚች ጋር ሲደርስ ዊን አረኩኝ ማለት ነው። 1 2 3 ማለት እቺ ነች። ስለዚህ እዚች ጋር ገብተ ብቻ እዚች ጋር ብትወጣ ኖሮ የምታገኘውን ፕሮፊት ነው የምናወራው ማለት ነው። 1 2 3 ኦኬ 1 2 3 ስለሆነ 100 ነው 700 ነው መሆን ያለበት። እዚህ ጋር 47 ነው መሆን ያለበት። እስከዚህ ድረስ ነበር ሪስክ ማድረግ የምትችሉት የነበረው። ሪስክ ቱ ሪዋርድ ሬሾአችሁን ማወቅ አለባችሁ። አንድ ሰው ትሬደር ነኝ ብሎ የሚያስብ ከሆነ ሪስክ ቱ ሪዋርድ ሬሾን ማወቅ አለበት። ምን ያክል ሪስክ አድርጎ የአካውንቱ ምን ያክል ሪስክ ነው መውሰድ ያለበት፣ ከዛ ፕሮፊቱስ ምን ያክል መሆን አለበት የሚለውን ማወቅ አለበት። ስለዚህ ሪስክ ቱ ሪዋርድ ሬሾ በራሳችሁም ግቡ፣ ፊገር አውት አድርጉ። ሪስክ ግን ማድረግ ካለባችሁ ብር በላይ ሪስክ አለማድረግ፣ ከዛ ደግሞ ሪስክ ለማድረግ ደግሞ የሚያበቃበት ቦታ ካለ ብቻ ሪስክ ማድረግ፣ ከዛ ደግሞ የአካውንታችሁን ደግሞ ምን ያክል ነው የአካውንት መጠን ምን ያክል ነው ምን ያክል ደግሞ ሪስክ ማድረግ አለብኝ ብላችሁ ደግሞ ማሰብ። እነዚህ ነገሮች ማድረግ ከቻላችሁ ካላስ